ዛሬ ይዤላችሁ የሰለመን አሰራር ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት እና በጣም ትወዱታላችሁ። ሰለመን ወይም አሳ ማለት ነው። የአሳ አሰራር ነው። ሰለመን ይባላል። አሳ የአሳ ዝርያዎች የተለያዩ ናቸው እና የሱን አሰራር ነው ይዤላችሁ የመጣሁት። በቀላሉ ባጭሩ በ5 ደቂቃ ውስጥ ሰዓትን ቆጥባችሁ ቶሎ የሚደርስ ነው እና ቀለል ያለ አሰራር ነው ይዤላችሁ የመጣሁት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩትኝ። ስለምትከታተሉኝም አመሰግናለሁ። ይኸውላችሁ እንትን የተጠቀምኩትኝ ሽንኩርት በረዛዝሙ ወይም ሸራሂ እንደዚህ ክብም ሆነ ሸራሂ መክተፍ ትችላላችሁ። እንደገና የተጠቀምኩትኝ እንጉዳይ ነው። እንጉዳይ ኢትዮጵያ እንጉዳይ አይበላም በእኛ በሀገራችን፣ በተለይ በእኛ በአማራ ክልል አላውቅም። እንግዲህ በእኛ አካባቢ አይበላም፣ በእኛ በወሎ ምናምን አይበላም። ወደ ደቡብ ክልል ግን እንጉዳይ እያሉ ይበልታል። ስሙን የሚያወቁት እዚህ ሀገር ተመጣሁ ነው ማለት ነው። ስሙን ደስ አላውቅም ነበረ እና እንጉዳይ ይባላል። እኛ ኢትዮጵያ ያለን አለ እንትን ጉንፋን ያስይዛችኋል ምናምናችሁ ሁሉ ነበር የምንጠራው እና የእሱን እንጉዳይ ነው የተጠቀምኩትኝ እና ያው ኢትዮጵያም ያሉትኝ ወደ ደቡብ ክልል ምናምን ያሉት ተጠቃማሉ ይባላሉ ማለት ነው። እንግዲህ ነግራኛለች። እኛ ጋር እኮ ይበላል አለ የወራግጭ እኛ ጋር ይበላል ምናምን ክርክር ገጠምን እና እሱን ጨምሬበታለሁኝ። ያው አረብ ሀገራት በብዛት ይወዱታል እነ ማዳም እና ይኸውላችሁ ሽንኩርቱ እንደዚህ አብስዬ አውጥቼዋለሁኝ። አሁን አሳው እንደዚህ ጨምራለሁ። በቅቤ ነው የሚጠበሰው። ቅቤ ባላችሁ ነገር መጥቶ ያላችሁ ሰራ ሙላዝም ማለት ነው። ዘይትም ዘይትንም ቅቤም ያላችሁ ትችላላችሁ እና እንደዚህ አድርጌ አሳውን ጨምሬያለሁ። አሁን ቅመም፣ ፋብሪካ፣ እርድ፣ ከሙን ምናምን እንደዚህ ባህራት መሸከል እሱን የተጠቀምኩትኝ እና እንደዚህ አድርጋችሁ እያገላበጣችሁ ብንሰባት በሚሰጣችሁ ድረስ ማማሰል። ጨውም ጨምሬያለሁኝ አላሳየኋችሁም እንጂ ጨው መጨመር እንዳትረሱ እና እንደዚህ እያገላበጣችሁ እያረጋችሁ እንትን ስለሆነ አሳው ቶሎ የሚበስል ስለሆነ በእንትን በፎርን ነው የሚባለው በዛ ማብሰል ትችላላችሁ ሰራ ማለት ነው። እና እኔ አሁን የጨመርኩት ነጭ ሽንኩርት ራሱ ነበርና ነጭ ሽንኩርት ጨምሩበትኝ። ጣፍና የሚሸታውን ቆንጆ ጣዕም ይሰጣችኋል። እና ከወደዳችሁት ላይክ ሰብስክራይብ አበረታቱኝ። ብዙ የተለያየ ምግብ አመጣላችኋለሁ። ያው